እርቦሽ ነው አለ። አይ አራበኝም አልኩት። እና ታዲያ ምን ሆነሽ ነው አለኝ። ከዛ አይ ምንም አልሆንኩም በቃ እንዲሁ አልኩት። እንዲሁ ይገዝቶልኝ ይገባል። እሱ ደግሞ እንደውም አይበላም አይወድም። ሽታውን ራሱ አይወደውም እንደውም ማለት እኔ እንደውም እንክት አድርጌ ይበላል እሱ ያርዳል። እሱ ያርዳል እንደዛ ያርዳል። ያኔ ስንት ብር 3000 ብር ነው 3000 ብር ሰጠኝና ሂጂና ጀምሪበት በቃ አለኝ። እሺ ብዬ እንደሚያከፋፍል የሆነ ልጅ ነበረኛ ጋር እዛ ሄድኩኝና ከሱ 10 ኪሎ ሽንኩርት 5 ኪሎ ቲማቲም ጥቅል ጎመን ድንች እንደዛ አድርጌ ተቀበልኩት። ከዛ ገበያ ውስጥ ሄድኩኝና ሰፊው ገበያው ሰፊ ነውና ገበያ ውስጥ ሄጄ የሆነ ሱቅ ፊት ለፊት አንዲት ምሸጥ እዚህ ጋር ሸራ ወጥራ ምሸጣለች ከሷ አጠገብ ባዶ ቦታ አገኘው። በቃ እዛሽ ባዶ ቦታ ላይ ሸራዬን ገዝቼ በቀረቻው ብር ዘርግፌ የሴትዮዋን እንዲ በቁራኛዬን እያየኝ 1 2 ያልኩኝ ቆጥሯለሁ ሳይመደበችው ማለት ነው። እሷ 6 ፍሬ ቲማቲም ከእንትን ካለች እኔ 10 አርቄ ነው የምመደበው። ከሳ ሲበዛ መተው ይገዙኛል በቃ ምናምን ይመጡና እንዲ ምንቅርቅር የተበላሸ ነው እንዴ ምናምን ብለው ይሄዳሉ። ጭራሽ ሲበዛ ፈሩት። ትተውት ይሄዳሉ። ከዛ አየኝና 8 አረኩት። ሁለቱን ቀነስኩኝና ማለት ነው። ከዛ መርቂበት ሲሉኝ ምን ችግር አለ ምርቅ በደንብ ነው ምርቅ ማረግላቸው እመርቅላቸዋለሁ ደንብ ማለት ነው። ከዛ እንደዛ ያርኩኝ አለቀ። እቃውም አለቀ ብሩም አለቀ። እንዴ ምርቀሽ ጨረሽ